ጌታቸው ረዳ መጣ ሄዳ የሚባል ሰው አይደለም። ወደ ፖለቲካው ዓለም ከመጣ ጀምሮ ትኩረት የሳበሰው ነው። ንግግሮቹ ተደምጠው አያበቁም። በደግም በክፉም ያነጋግራሉ። አንዳንዶቹን በቁጣ ሲያንጫጩ የሚደግፉትን ደግሞ በትንታኔ ጌታቸው ረዳ ተናግሮ በዝምታ የሚታለፈው አጀንዳ ትንሽ ነው። መምህርነቱ መልካም ስም አለው። ጉብዝናው ጥያቄ ውስጥ ገብቶ አያውቅም። ህወሓት ከብርሃነ ገብረ ክርስቶስ ቀጥሎ ዓለም ጋር የደረሰበት አንደበት ይህ ሰው ነው። ከየትም ዓለም ከመጣ ጋዜጠኛ ጋር ፊት ለፊት ሙግት ይገጥማል። ሞጋቹ ሰው እያሳሳቀ እንደሚወስደው የህወሓት ፖለቲካም አፍዝዞ አደንዝዞ መቀሌ ከተተው። ከመቀሌ በችሎታው አዲስ አበባን የናኘበት ጌታቸው ከአዲስ አበባ በፖለቲካ አቋሙ መልሶ መቀሌ መሸገ። በሐሳቡ ድል የማድረግ ወኔ ያለው ሰው ወደ ተሸነፈበት ጦርነት ገባ። ቢያዋጋም ጦር ቢመራም አሁን እንኳን የሚታወሰው በጦርነት ሰዓት ንግግሮቹ ነው። የጦርነት ሰው አይደለም፣ ግን ፓርቲው በዲፕሎማሲ ድል እንዳይሸነፍ ገድሎ ሞትኩ ያለ ዓለምን አሳመነ። ከዓለም ጎን ቆመ። በሚወቁት ሰዎች ተሳለቀ። በዚያም ያስመዘገበው ድል እንደቀልድ የሚታይ አይደለም። እሱ ሰው ነው ጌታቸው ረዳ ጎልቶ የወጣው ትህነግ ወደ ተንቤን በረሃ ወርዳ የጦርነቱ ፊሽካ ከተነፋ በኋላ ነው። በሀገር ውስጥም በውጭ ሚዲያዎች በኩል ይመጣል። ንግግሮቹ ጠንካራ ናቸው። ለሚደግፉት የትግል ጉልበት የሚሆን በሳል ትንታኔ ይሰጣል። ለሚቃወሙት በእልህ እንዲነሱ ምክንያት ይሆናል። የህወሓት ደጋፊ ዩቲዩበሮች ከፍተኛ ተከታይ ያላቸው ብዙዎቹ የትግራይ ተመልካቾች ብቻ አይደሉም። ይልቁንም የጌታቸው መግለጫ ሱስ የሆነባቸው ብዙዎችም አሉ። መሪዎችን ያብጠለጥላል። ስለ ግለሰቦች እንደየአጀንዳው ይገልጻቸዋል። ጌታቸው የጦር ቃል አቀባይ በሚሉት ወገኖች እንኳን ተደማጭ ፖለቲከኛ ነው። እነ እሳትና ጭድ እነ ሂሳብ እናወራርዳለን አይነትና ንግግሮቹ ብዙ ተብለዋል። የራያ ሰው ጌታቸው አማራ ነህ ብለው የሞገቱት ብዙ ናቸው። ራያ ትግራይ አይደለችም ባዮች ጌታቸው ረዳን አማራ ነህ ሲሉት ነኝ ያለውን ተሟግቶ ትህነግን እስከ መምራት የደረሰ ቁልፍ ፖለቲከኛ ሆነ። የአንጋፋው ድርጅት ሁለተኛ ሰው 2 ዓመት እድሜ አላገኘም። ስልጣኑን በያዘ በወራት ኩተታው በዛበት። ከእናት ድርጅቱ ወላጆች ጋር ተጎራበጠ። በመጨረሻም ተሰናባቹ ለመባል በቃ። ሌላውን ሲናገር የሚያፈዘው ተሰናባቹ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ስለ ህወሓት መሪዎች ሲያብራራም በተመሳሳይ ያዘፍን ጀመር። ስለ ወልቃይት መሬት ወርቅና ሙስና በግሩም ቋንቋ መሪዎች ተገለጹበት። ያም ሆኖ አላሸነፈም፣ ግን ደግሞ ተሸነፈ የሚባል ሰውም አይደለም። ጌታቸው በዚህ ዘመን ተጽዕኖ የፈጠሩ ፖለቲከኞች ቢቆጠሩ አንዱ ነው። ተጽዕኖአቸው ከሚቀጥል ጥቂት ደግሞ ቀድሞ ከሚጠራው አይረሴ ንግግሮች፣ የዘመነ ጦርነት ተከታታይ መግለጫዎች፣ የከሸፉም የደረሱም የፖለቲካ ትንቢቶች በተቆጠሩ ቁጥር ጌታቸው ረዳ መባሉ አይቀርም። በፌደራል መንግስትና በትግራይ ክልል ውስጥ በኃላፊነት በቆዩባቸው ዓመታት በሀገር ውስጥና በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ሐሳባቸውን በግልጽ በመከራከርና በተደጋጋሚ ከሚታወቁ በፌደራል መንግስትና በትግራይ ክልል ውስጥ በኃላፊነት በቆዩባቸው ዓመታት በሀገር ውስጥና በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ሐሳባቸውን በመግለጽና በመከራከር በተደጋጋሚ ከሚታወቁ ጥቂት ባለስልጣናት መካከል አንዱ ናቸው። በሀገሪቱ ውስጥ ፖለቲካዊ ለውጥ ከመጣ በኋላ በነበሩት ባለፉት 5 ዓመታት በገዢው ፓርቲ ኢህአዴግና በግንባሩ ዋና መስራች ህወሓት መካከል የነበረውን አለመግባባት ተከትሎ በፈጠረው የፖለቲካ ትርምስ ውስጥ ጎልተው ወጥተዋል። በተለይ ለ2 ዓመት በዘለቀው ጦርነት ወቅት በትግራይ አመራሮች በኩል የሚነሱ ሐሳቦችን በክልሉ ባሉ መገናኛ ብዙሃን ላይ በመደበኛነት እየቀረቡ እንዲሁም በዓለም አቀፍ መገናኛ ብዙሃን ላይ በተደጋጋሚ ብቅ እያሉ የህወሓት አንደበት ሆነው ቆይተዋል። ደም አፋሳሹን ጦርነት ያስቆመው በመንግስትና በህወሓት መካከል በተካሄደው ድርድር ወቅት ግንባር ቀደም ተደራዳሪ የነበሩትና በስምምነቱ ላይ ፊርማቸውን ያኖሩት አቶ ጌታቸው ረዳ ማን ናቸው? አቶ ጌታቸው ረዳ አላማጣ ሰኔ 1967 ዓመተ ምህረት ነው የተወለዱት። የአንደኛና የሁለተኛ ደረጃ ትምህርታቸውን እዚያው በትውልድ ከተማቸው የተማሩ ሲሆን ለታናሽ ወንድሞቻቸውና ለእህቶቻቸው አርአያ መሆናቸው ይነገራል። ከልጅነታቸው ጀምሮ የመማርና የማንበብ ልዩ ፍቅር ስለነበራቸው ከእኩዮቻቸውና ከዘመዶቻቸው ጋር ለመማርና ለመጫወት ጊዜ ነበራቸው። ቢሆንም የማንበብ ፍቅራቸው ግን ከፍተኛ ስለነበረ ሰፊውን ጊዜያቸው የሚያጠፉት የነበረው ከመጽሐፍት ጋር እንደነበር ታናሽ ወንድማቸው ይናገራሉ። በተለይም ወደ ሁለተኛ ደረጃ ትምህርት ቤት ሲገቡ ከትምህርታዊ መጽሐፍት ባሻገር በእንግሊዘኛ የተጻፉ አዳዲስና ቆየት ያሉ መጽሐፍትን በማንበብ አብዛኛውን ጊዜያቸውን ያጠፉ ነበር። ከነዚህ መጽሐፍት መካከል የኒቼ፣ የካርልስ ማርክስ፣ የሌኒንና ሌሎችንም ረጅም ዘመናትን ያስቆጠሩ ስራዎች የሁለተኛ ደረጃ ተማሪ ያሉ ካነበቧቸው ስራዎች መካከል ይጠቀሳሉ። ሁለተኛ ደረጃ ተማሪነት ጀምሮ በእንግሊዘኛ የተጻፉ መጽሐፍትን የሚያነቡት አቶ ጌታቸው አሁንም ከመጽሐፍት ጋር እንደሚውሉ ቤተሰቦቻቸውና የቅርብ የሚያውቃቸው ወዳጆቻቸው ይናገራሉ።
አቶ ጌታቸው የሚያነቧቸው መጽሐፍትን ባይመርጡም በዋናነት ግን በፍልስፍና፣ በፖለቲካና በኢኮኖሚ እንዲሁም በዓለም ታሪክ ላይ የሚያተኩሩትን መጽሐፍ እጅግ ያዘወትራሉ። አቶ ጌታቸው የእንግሊዘኛ ቋንቋ ችሎታቸውን ያዳበሩት ከሚያነቧቸው መጽሐፍት እንደሆነ የሚገልጹት ታናሽ ወንድማቸው ዶክተር ሞላ ረዳ የተዋሰውን መጽሐፍ ነገ መልስ ከተባለ ሌሊቱን ሙሉ ተቀምጦ ሲያነብ አየው ነበር ይላሉ። የቅርብ ጓደኛውና በመቀሌ ዩኒቨርሲቲ ባልደረባቸው የነበሩት ሙሉ ወርቅ ኪዳነ ማርያም ስለ አቶ ጌታቸውና ለንባብ ስላላቸው ፍቅር አስተያየታቸውን አስፍረው ነበር። ጌታቸው ከአዲስ አበባ ዩኒቨርሲቲ ከተመረቀ በኋላ አብሮን በትግራይ የቀድሞ ቢዝነስ ኮሌጅ ነበር የተቀጠረው። እንግዳ በሆነበት በዚያ ነው ለመጀመሪያ ጊዜ ከኛ ጋር ሲገናኝ አንድ ካፌ ውስጥ ይዞ መጽሐፍ እያነበበ ነበር ይላሉ። አዲስ ተመራቂ ከሙያው ጋር ካልሆነ መጽሐፍ በስተቀር ፍልስፍናን የሚነካ መጽሐፍ ሲያነብ አጋጥሞኝ አያውቅም የሚሉት አቶ ሙሉ ወርቅ ጌታቸው ግን ካሉበት የሙያ ዘርፍ ባሻገር በተለያዩ መስኮች የተዘጋጁ መጽሐፍትን እንደሚያነቡ እንዲሁም በመጽሐፍትና በተለያዩ ሀሳቦች ላይ እንደሚወያዩ ገልጸዋል። አቶ ጌታቸው የሁለተኛ ደረጃ ትምህርታቸውን ታዳጊዋ ኢትዮጵያ በመባል በሚታወቀው ትምህርት ቤት የተከታተሉ ሲሆን በ1985 ዓ.ም ደግሞ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት በመግባት የመጀመሪያ ዲግሪያቸውን በሕግ አግኝተዋል። አቶ ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ ትምህርታቸውን አጠናቀው ከተመረቁ በኋላ በመቀሌ ዩኒቨርሲቲ በመምህርነት ተቀላቅለው የሕግ ትምህርት ክፍል አገልግለዋል። ከዚያም በኋላ በ1990ዎቹ መጀመሪያ ላይ በአሜሪካ አላባማ ዩኒቨርሲቲ በሕግ ሁለተኛ ዲግሪ ለማግኘት ችለዋል። ከዚህ በኋላ ነው እንግዲህ ወደ መቀሌ ዩኒቨርሲቲ ተመልሰው ማስተማር የቀጠሉ ቢሆንም ብዙም ሳይቆዩ በ1997 በውጭ ጉዳይ ሚኒስቴር ውስጥ በኃላፊነት ተመድበው አዲስ አበባ አቀኑ። ከምርጫ 1997 ዓ.ም በኋላ በተፈጠረው ፖለቲካዊ ቀውስ ኢህአዴግ ከባድ ፈተና ገጥሞት የነበረ ሲሆን አቶ ጌታቸው ፓርቲያቸው እንደ ጠላት ሲመለከታቸው በነበሩ የግል ጋዜጦች ላይ የፓርቲያቸውን ሐሳብ የሚገልጹ ጽሑፎችን ያወጡ ነበር። በተለይም በኢህአዴግ ዘመን ከታዩ የፕሬስ ውጤቶች መካከል ከፍተኛ ተነባቢነት በነበራት አዲስ ነገር ጋዜጣ ላይ በፓርቲያቸው ላይ የሚቀርቡ ትችቶችን በመከላከልና አቋሙን በመግለጽ ያቀርቡ በነበረው ጽሑፍ ይታወሳሉ። አቶ ጌታቸው ከመምህርነት ሙያ ወጥተው ወደ ፖለቲካና የመንግስት ኃላፊነት ቦታን ከያዙ በኋላ በተለይ አቶ ኃይለማርያም ደሳለኝ የውጭ ጉዳይ ሚኒስቴርና ጠቅላይ ሚኒስቴር በነበሩባቸው ጊዜያት በሁለቱም ከፍተኛ መስሪያ ቤቶች ውስጥ በኃላፊነት ሰርተዋል። በዚህም የውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ዳይሬክተርና ዋና ዳይሬክተር፣ የመንግስት ኮሚኒኬሽን ጉዳዮች ሚኒስቴርና የጠቅላይ ሚኒስቴር ኃይለማርያም ደሳለኝ ልዩ አማካሪ ነበሩ። በተጨማሪም በአላማጣ የህዝብ ተወካዮች ምክር ቤት አባል ሆነው ተመርጠውም ነበር። አቶ ጌታቸው በቅርብ የሚያውቋቸው ሰዎች እንደሚሉትም ምንም እንኳ በከፍተኛ የመንግስት ስልጣን ላይ የነበሩ ቢሆንም ቀለል ያለ ህይወትን የሚመሩና ወደ ፈለጉት ቦታ ያለ አጃቢ በራሳቸው መሄድና መቆየትን የሚመርጡ ናቸው ይሏቸዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በአገሪቱ ፖለቲካ ላይ ጉልህ ለውጥ እና ሽግሽግ ሲካሄድ በገዢው ፓርቲ ኢህአዴግ ውስጥ ትልቅ ለውጦች መታየት ጀመሩ። በዚህ ምክንያት ግንባሩን ከመሰረቱት 4 የፖለቲካ ፓርቲዎች መካከል ዋነኛው የሆነው ህወሓት በብዙ መልኩ ከአዲሱ መንግስት ጋር ከሚወስዳቸው እርምጃዎች ጋር ባለመጣጣሙ ከኢህአዴግ ራሱን አገለለ። ይህንንም ተከትሎ አቶ ጌታቸው ረዳ ከሌሎች የትግራይ ከፍተኛ ፖለቲከኞችና ባለስልጣናት ጋር ወደ ትግራይ ተመልሰው የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል አማካሪ እንዲሁም የህወሓትና የክልሉ መንግስት ቃል አቀባይ ሆነው ሰርተዋል። አቶ ጌታቸው በፖለቲካውና በህዝብ ግንኙነቱ ዘርፍ የህወሓት ቁልፍ ሰው በመሆናቸው በተለይ ላለፉት 2 ዓመታት አስመስክረዋል። በመንግስትና በህወሓት መካከል በፕሪቶሪያና በናይሮቢ በተደረጉ ድርድሮች ወቅት ከፊት መስመር ላይ እንደነበሩ በግልጽ አሳይተዋል። ሰላም ያመጣውን ስምምነት ህወሓትን በመወከል የፈረሙት አቶ ጌታቸው ከፌዴራል መንግስቱ፣ ከአህጉራዊ፣ ከዓለም አቀፋዊና ከምዕራባውያን አገራት ጋር በትግራይ በኩል በነበሩ ግንኙነቶች ውስጥ ጉልህ ሚና እንደነበራቸው ይነገራል። ለወራት ምስረታ የዘገየውን የትግራይ ጊዜያዊ አስተዳደር እንዲመሩ በህወሓት ስራ አስፈጻሚ ኮሚቴ የተሰየሙት አቶ ጌታቸው ጠቅላይ ሚኒስትር አብይ የትግራይ ክልል ጊዜያዊ ርዕሰ መስተዳደር እንዲሆኑ ለ2 ዓመት ሹማቸው ነበር። በፖለቲካው መስክ የጎላ ሚና ሲጫወቱ የነበሩት አቶ ጌታቸው በጦርነት የደቀቀውን ክልል መልሶ በማዋቀርና በመገንባት በኩል ደግሞ የሚኖራቸው አስተዋጽኦ ይታየ ነበር። በዘመነ ኢህአዴግ ፖለቲካ ቀለል ያለ ግን ደግሞ አቅም ያለው ነበር። የተማረ በቀላሉ የሚግባባ ትኩረት ሳቢ አመራር ነበር። ጌታቸው ረዳ የውጭ ጉዳይ ቃል አቀባይ ሆኖ ሲሰራ በወቅቱ ኮሚኒኬሽን የተባለውን ተቋም እስከ መዋጥ የደረሰ ተጽዕኖን አድርሶ ነበር። ቀጠልና የመንግስት ኮሚኒኬሽንን ተቀላቀለ። ከዚያም እሱ ያው ተጽዕኖ ፈጣሪ ጌታቸው ነው።
ንግግሮቹ ተደምጠው አያበቁም፣ በደግም በክፉም ያነጋግራሉ። አንዳንዶቹ በቁጣ ሲንጫጩ፣ የሚደግፉት በትንታኔ ይከርማሉ። የገመቱበት ምክንያት ሊኖር ይችላል። ግን ማስተር ሲሆን እንዳለው እንትናን ማስታረቅ ነው ዋናው ትኩረት ወይስ በሎካል ደረጃ? ምክንያቱም ክብራችን የሚመነጨው አገር ውስጥ እና አዳነች አቤቤ ወጥተው የሚያወሩት እኔ ሀፍረት ነው የሚሰማኝ። ከነዚህ ሰዎች ጋር አንድ ሊደርሺፕ መድረክ ላይ የነበርኩ መሆኔ ራሱ በጣም የሚያስደነግጠኝ። ፈቅደን ብናኖራቸው ትላለች አዳነች። በዚህ ደረጃ የሚያስቡ ሰዎች ናቸው ኢትዮጵያን ያስተዳድራሉ። የትግራይ ተወላጆችን ፈቅደን ብናኖራቸው ጁንታው አሸነፈ ብለው ሲጨፍሩ ያድራሉ፣ ገና ይጨፍራሉ። ምክንያቱም ሞር ስለሚያሸንፍ እነሱ ጁንታ የሚሉት የትግራይ ህዝብ ስለሚያሸንፍ ምንም ጥርጣሬ የለውም። በዚህ የሚጨፍር ሰው ጋር ይጨፍራል ገና። ግን ጉዳዩ የመጨፈር ያለመጨፈር ጉዳይ አይደለም። እነዚህ ሰዎች ኢትዮጵያዊነትን በምንድን ነው የሚመዝኑት? ሰው ያሳስበኛል። ከሚሊዮን በላይ የትግራይ ተወላጅ ሌላው ስለ አማራ አልጨነቅም አልልሽም፣ ስለ አማራ እጨነቃለሁ፣ ስለ ኦሮሞ እጨነቃለሁ። ግን የሚጨነቅለት አመራር አለው። በዛ ደረጃ ኦቨር ኢንቨስት አላደረግም በዚህ ጉዳይ ላይ። መልካም ምኞቴን ብቻ ነው መግለጽ የምችለው። ቢያንስ ከ1.4-1.5 ሚሊዮን አካባቢ በላይ የትግራይ ተወላጅ አለ። ታትሮ ለፍቶ መኖር የሚፈልግ በማንነቱ ምክንያት የነ አብይ አህመድ አሽከሮች እንደፈለጉ የሚያሳድዱት እንደፈለጉ የሚያሰቃዩት ህዝብ እንዲኖር አልፈቀዱም።